የቴዎድሮስ ራዕይ ዕውቀትና አሸናፊነት ነበር። መምህረ መምህራን ሌላ ገብርዬ ሆነዋል። ገብርዬ በነፍስ በጸሐ በሥጋ የንጉሡን አሸናፊነትና የእውቀት ጥማት መቁረጫ ሆነዋል። ቴዎድሮስ ገብርዬ አለ ካለ እንደሚያሸንፍ ያውቀዋል። ሊታኒ ዘርእየ በዘየአምር ኪያሁ ለሕልመ ቴዎድሮስ ዘነጸረ እስመ አነ ተርጓሚሁ ይሉት ቅኔ ከሰማ ደግሞ የእውቀት ጥማቱ ዳር እንዲደርስ እርግጠኛ ይሆናል። ቴዎድሮስ ሕልሙ በገብርዬ በኩል ሀገርን ማስቀጠል፣ በጉባኤ ቤት በኩል ቤተ ክርስቲያንን ማስቀጠል ነበር። በተመኘው ልክ ባይሆንም በሞቱ ሀገርን ያስቀጠለው ንጉሥ የቤተ ክርስቲያን መቀጠልም ይህንን ጊዜ ጠብቆ በዳግማዊ ገብርዬ መምህረ መምህራን በጸሐ እውን እየሆነ ነው። የቤተ ክርስቲያንን የዘር ሐረግ በትክክል ማስቀጠል የሚፈልግ ሰው የሚሰራው ይህንን ነው። ዓለም አቀፍ ጉባኤ ቤት በቴዎድሮስ የችሎት ቦታ፣ ዓለም አቀፍ ጉባኤ ቤት በቴዎድሮስ ቤተ መንግሥት፣ ዓለም አቀፍ ጉባኤ ቤት በቴዎድሮስ ሰራዊት መቁጠሪያ ቦታ፣ ዓለም አቀፍ ጉባኤ ቤት በቴዎድሮስ የኢትዮጵያ አንድነት ያወጀበት ስማ ጎንደሬ ደወል በሚገኝበት ቦታ። ዛሬ የቴዎድሮስ ጉንጮች የደስታ እንባን ያፈሰሱ ይመስላል። በሞት የተተለመ ሕልሙን መሬት ላይ እነሆ አግኝቶታልና መምህራንን መድቦ መጻሕፍትን አሰባስቦ ዓለም አቀፍ የትምህርት ማዕከል መመስረት ሕልሙ ነበር። ያለ ጊዜው የተገኘ ንጉሥ ይሉት ብሂል እውነት ኑሮ ሕልሙ ሕልም ሆኖ አለፈ። እነሆ ዛሬ ጊዜው ሆኖ በዳግማዊ ገብርዬ መምህረ መምህራን በጸሐ ሕልሙ ደረሰ፣ ተፈጸመ። ጥቅምት 16 በጊዮን ሆቴል በአካል ያልቻለ ደግሞ በቨርቹዋል በመከታተል የንጉሠ ነገሥት ዳግማዊ ቴዎድሮስ የሕልሙ አካል እንሁን።